በሸገር ኤፍኤም 102.1 ላይ እንደተገለጸው ቅድም ቪዲዮ በሰራሁት ማለት ነው መጀመሪያ በፖስትኩላችሁ ቪዲዮ ላይ ውጤት ዛሬ ይፋ ይሆናል ተብሎ ነበረ። የትምህርት ሚኒስቴሩ ዛሬ ከደቂቃዎች በፊት በተጠናቀቀው መግለጫቸው ውጤት ይፋ የሚሆነው ሰኞ ከሰዓት ወይም ደግሞ ሰኞ አመሻሽ ላይ ኦር ደግሞ ካልሆነ ማክሰኞ ጠዋት ላይ ውጤት ይፋ ይሆናል ብለዋል ማለት ነው። ስለዚህ ውጤት በዛሬው ዕለት ይፋ አይሆንም። ስለዚህ ስለ ውጤትና ተያያዥ ነገሮችን በዚህ መረጃ የማደርሳችሁ ይሆናል ማለት ነው። በ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች 12.8 በመቶ ተማሪዎችን ማለፋቸውን ትምህርት ሚኒስቴር አስታውቋል ማለት ነው። ለፈተና ከተቀመጡት 560,210 ተማሪዎች 70,544 ወይም 12.8% የሚሆኑት ማለፋቸውን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ለጋዜጠኞች ገልጸዋል ማለት ነው። በመላ ሀገሪቱ የመልቀቂያ ፈተና ከወሰዱት ውስጥ 88 ትምህርት ቤቶች 100% ያስፈተኗቸውን ተማሪዎች ማሳለፋቸውን የገለጹ ሲሆን 585 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ገልጸዋል። የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤት ሰኞ ወይም ማክሰኞ ለተማሪዎች ይላካል ማለት ነው። አዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ምልመላና ቅበላ ካደረጉ በኋላ ሌሎች ዩኒቨርሲቲዎች ቶሎ ጥሪ እንዲያደርጉ እንሰራለን ያሉት ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ መስከረም 5 2019 ዓ.ም ትምህርት ይጀመር የሚለውን ለመጠበቅ እንፈልጋለን ብለዋል ማለት ነው። የ2018 የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከፍተኛ ውጤት ተፈጥሮ ሳይንስ ወንድ 590.6 ኦዳ ልዩ ትምህርት ቤት ማለት ነው አዳሪ ትምህርት ቤት አዳማ፣ ሴት 583 አገው ምድር ትምህርት ቤት እንጅባራ ነው ማለት ነው። በማህበራዊ ሳይንስ ወንድ 576.2 ዶዶሉ ያው ኢፉቦሩ ትምህርት ቤት ነው። ሴት ደግሞ 569 ቦሌ ሱፐር ትምህርት ቤት አምጥተዋል ማለት ነው። ስለዚህ እነዚህ ናቸው ከ12ኛ ክፍል ጋር የተያዙ ውጤት ማለት ነው። ስለ ሪሜዲያል አልተጠየቁም። ስለ 2018 ተፈታኞች ማለት ነው ምንም ያሉት ነገር የለም። ስለ ውጤት መቼ እንደሚለቀቅ ይፋ አላደረጉም። ግን በሚቀጥለው ዓመት ሪሜዲያል ይኖራል አይኖርም የሚለውን ግን ዘንድሮ ካለፉት ዓመታት ውጤት ጋር ሲነጻጸር የተሻለ ተማሪ ቁጥር ያለፈ በመሆኑ የምንቀበለው የሪሜዲያል ተማሪ ቁጥር ይቀንሳል ያሉት ፕሮፌሰር ብርሃኑ ነጋ ስንት ይሆናል የሚለውን በተመለከተ ግን መቁረጫ ነጥቡን ወደፊት ይፋ እናደርጋለን ብለዋል። ከፍተኛ ውጤት እንዳልኳቸው 591 ነው ከናቹራል ሳይንስ ከ600 በሴት ደግሞ ያው 583 ከ600 የተመዘገበው ነው ማለት ነው። ስለዚህ ዘንድሮ በአጠቃላይ ፈተናውን ከወሰዱት ውስጥ 70,544 ተማሪዎች 50 በመቶ እና ከዛ በላይ አምጥተዋል። በተፈጥሮ ሳይንስ ከፍተኛውን ውጤት አምጥተዋል 16.5 በመቶ፣ በሶሻል ደግሞ ወይም ደግሞ በማህበራዊ ሳይንስ 8.3% ያመጡት ይሆናል ማለት ነው። ስለዚህ አጠቃላይ ዝርዝሩ የ12ኛ ክፍል ውጤት ይሄ ነው ማለት ነው። ከዚህ ጋር ተያይዞ ውጤታችሁን እንግዲህ ከሰኞ በኋላ መጠበቅ ይኖርባቸዋል። ስለ ሪሜዲያል 2018 ተፈታኞች ግን ምንም ጥያቄ አልቀረበላቸውም። ፕሮፌሰር ብርሃኑ ነጋ ያሉትም ነገር የለም። ውጤት ለምን እንደዘገየ ራሱ ግልጽ አይደለም። ምክንያቱም ቀድሞ ከ12ኛ ክፍል ተፈታኞች ነው የተፈተኑት። በዛ ላይ ደግሞ ሁሉም ተማሪ በኦንላይን ተፈትነው ሳለ ግን ለምን ከ12ኛ ክፍል ቀድሞ ይፋ እንዳልተደረገ ግልጽ የሆነ ነገር የለም ማለት ነው። በ2019 ሪሜዲያል ይኖራል አይኖርም ለሚለው ለተነሳላቸው ጥያቄ የሪሜዲያል ፈተና ተፈታኞች የሪሜዲያል ተማሪዎች ይኖራል። ምክንያቱም የወደቀው ተማሪ አሁንም 70,000 ተማሪ ይለፍ እንጂ ከ500 ምናምን ሺህ ተማሪ 70,000 ማለት በጣም ዝቅተኛ ቁጥር ነው። ስለዚህ በሚቀጥለው ዓመትም ሪሜዲያል ተማሪ ይኖራል። ሪሜዲያል ተማሪ አለ ማለት ግን ባለፉት ዓመታትና ዘንድሮ እንደገቡ ተማሪዎች በብዛት ይገባሉ ማለት ሳይሆን ተቀንሰው የተወሰኑ ተማሪዎች ሪሜዲያልን የሚማሩ ይሆናል ማለት ነው። የመቁረጫ ነጥቡን በተመለከተ ግን ወደፊት ውጤት ይፋ ከተደረገ በኋላ ለሪሜዲያል ተማሪዎች ቁጥሩን ከተመለከትን በኋላ ይፋ እናደርጋለን ብለዋል። ስለዚህ መቁረጫ ነጥቡና ተያያዥ ነገሮችን ወደፊት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ይፋ ሲያደርጉ እኛም ተከታትለን የምናሳውቃችሁ ይሆናል። ሁላችሁም መልካም እድል እመኛለሁ። ውጤታችሁን ለማየት በተመለከተ ሊንክ ይፋ ይሆናሉ። እነዛ ሊንክ ደግሞ በቴሌግራም ቻናላችን ላይ አስቀምጠናል። በዛ እየገባችሁ ማየት ትችላላችሁ። ውጤት ለማየት ደግሞ የተቸገራችሁ ተማሪዎች በቴሌግራም ግሩፕ አለን፣ እዛ ላይ እናይላችኋለን ማለት ነው። እናንተ ሰብስክራይብ በማድረግ ቻናሉን አዳዲስ መረጃዎችን መከታተል ትችላላችሁ። የሪሜዲያል ውጤትም ይፋ ሲሆን የምናሳውቅ ይሆናል። መልካም እድል